ዩቲዩብ ከፍታችሁ ተጋደሉ የሚለውን የምታዩ ሰዎች ማን ኬንያን ልትጠቅሙ ነው? የእናንተን ቤተሰብ ልትጠቅሙ ነው? ወደቀ፣ ተሰበረ፣ ሞተ፣ ሚስጥሩ ወጣ ምናምን 665 ይሄን ሁሉ የምታዳምጡት ምን ለመሆን ነው? ለመጽደቅ ነው? አለ ቅዱስ ቁርአን ላይ አለ። ዩቲዩብ ገሌን አዳምጡ መጽሐፍ ቅዱስ ላይ አለ። ግን እኮ መደዳውን አደማመጣችን አይመስልም? ፈጣሪ ለማግኘት እስቲ ክፈተው ያን በዚህ የተነሳ ቢዝነስ እየሰሩ ነው ሰዎች። ህይወትን አይጠቅም፣ ህሊናን አይጠቅም፣ ኑሮን አያሻሽል። ተስፋችን ግን ምን እየሆነ ይመጣል? እየጨለመ ይመጣል። እኔ በተስፋ መኖር የምፈልግ ሰው ነኝ። ለምትፈልጉ ሰዎች መልካም የሆነውን ነገር ብቻ ኮሙኒኬት አድርጉ። ይሄ መዋሸት ማለት አይደለም። የወደቀውን ወደቀ፣ የተሰበረውን እናንተ ኢንሹራንስ ናችሁ። ኢንሹራንስ ከሆናችሁ ሁሉ ጊዜ የወድቀት ቦታ መኖር አለባችሁ አይደላችሁ ማለት ምንድናችሁ? እኔ የሰዎችን ህይወት ባወንታዊ መልኩ እንድቀይር አደራ ተሰጥቶኝ በዚህ ምድር ላይ እየኖር ካለው ሰው ነኝ ብዬ ተቀብያለሁ። ከፈጣሪ የተሰጠኝ በቃ በዚህ ጉዳይ ላይ ሰማለሁ፣ ሌላ አልሰማም፣ ዝግጁ አይደለሁም። አንዳንድ ሰው ዜና የሚሰማው ለምንድን ነው? የሆነ ነገር ካለ እንኳን መረጃ ለማግኘት። እስቲ በዜና ምክንያት ስኬታማ የሆናችሁ ሰዎች እጅ ወደ ላይ። እዚህ መድረክ ላይ መጥተው ዜና ሰምቼ ተለወጥኩ ያሉ አሉ። የ21ኛው ክፍለ ዘመን ላይ የሉም። የ22 ላይ ካሉ ይነግሯቸዋል ሲመጡ